ሰላም ተከታታዮቻችን ዛሬ ይዘንላችሁ የቀረብነው የበረኪና አሰራር ቀለል ባለ መንገድ ያለውን ሂደት ነው። ባለፈው ጊዜ እንግዲህ በዚህ ዩቲዩብ ላይ የጫነው የፈሳሽ ሳሙና አሰራር ምን ይመስላል የሚለውን በሶስት ግብአት ብቻ አሳይተን ነበረ። በረኪና እንደሚታወቀው ከፈሳሽ ሳሙና ጋር አብሮ የሚለምድ ነው። ስለዚህ እሱን ይዘንላችሁ ቀርበናል። ላይክ በማድረግ ቪዲዮውን እንዲጀምሩ ጋብዘናችኋል። እንግዲህ የሚያስፈልጉ ኬሚካሎች ምን ምንድናቸው ስንል እዚህ ጋር ያስቀምጠልናቸዋል። ካልሲየም 0.5 ወይም ግማሽ ኪሎ ነው። ካልሲየም እንግዲህ እንደ አሸዋ ያለ ነው። ላም ያለ ዱቄት ሳይሆን እንደ አሸዋ ያለ ኮረት ነገር ነው። ካልሲየም ግማሽ 20 ሊትር ነው ምንሰራው። እዚህ ጋር እንደምታዩት 20 ሊትር በረኪና ለመስራት ካልሲየም ግማሽ፣ ሶዳ አሽ ደግሞ ግማሽ ኪሎ 0.5 ማለት ነው። ጨው ደግሞ ልክ እንዲሁ ሩብ ይዘጋጃል። ውሃ ደግሞ 18 ሊትር 20 ነው ምንሰራውኛ 18 ሊትር ብቻ ውሃ ታዘጋጃላችሁ ማለት ነው። አሁን ወደ አሰራሩ እንሂድ። ታዲያ በመቀጠል 20 ሊትር ውሃ እንደዚህ ታዘጋጃላችሁ። 10 ሊትር ውሃ ያው በእንደዚህ አይነት እቃ መለካት ትችላላችሁ። ይሄን 10 ሊትር ከ20 10 ሊትር ውሃ ወደዚህ በርሜል ትከታላችሁ። ይሄ በርሜል 20 ነው የሚይዘው ምንሰራውኛ 20 ስለሆነ ማለት ነው። ምንም ኬሚካል ሳትጨምሩ ይሄን 10 ሊትር ውሃ እንደዚህ ወደ በርሜሉ ትጨምራላችሁ ማለት ነው። አስር ሊትሩን ውሃ ከጨመራችሁ በኋላ ይሄንን ካልሲየም ያለውን እንግዲህ እንደዚህ አይነት ይመስላል። አሸዋ ነው የሚመስለው ካልሲየሙ። ሶዳሹንኛ አንድ ላይ አብረን ቀላቅለ ነው አስቀምጠው ነው ማለት ነው። ይሄ አብሮ ሶዳሹ ቅድም ያልኳችሁ ግማሽ ኪሎ ሶዳሽ አለ። ይሄ ግማሽ ኪሎ ካልሲየም ነው። አብሮ ተቀላቅሎ ነው ማለት ነው። ስለዚህ ወደ 10 ሊትሩ ውሃ ወደ ጨመርንበት ይሄን ትጨምራላችሁ ማለት ነው። እንግዲህ ጥቂት ካዋሃድን በኋላ እንግዲህ ውጭ 10 ሊትር ውሃ ቀርቶናል። እሱን እንዳትረሱ። ጥቂት ካዋሃድን በኋላ ደግሞ የተዘጋጀውን ሩብ ኪሎ ጨው ትከቱና አሁንም ጥቂት ደቂቃ ታዋህዱታላችሁ ማለት ነው።
ታዲያ በመጨረሻም ውጭ የቀረ 10 ሊትር ውሃ አለ። እንደው ይሄው እንዲያድርጋችሁ ትጨምሩታላችሁ ቀሪውን ውሃ ማለት ነው። ከጨመራችሁ በኋላ ከ15 እስከ 20 ደቂቃ በደንብ ትመቱታላችሁ። ለምን በረኪና በጣም ምት ይወዳል ማለት ነውና ከ15 እስከ 20 ባላነሰ በደንብ በዱላ ይመታል። በማሽን አይመችም ይሄ በረኪና ለመስራት ማለት ነው። ይሄም ትንሽ ስለሆነ በእንዲህ ወፈር ባለ ዱላ እጅ ሞላ በሚያደርግ ዱላ በደንብ ይመታል ማለት ነው። ቀሪው 10 ሊትር ውሃ ሳይገባ በፊት ስንት ደቂቃ ነው የሚለውን ያው ጽፌላችኋለሁ የሚመቱትን ደቂቃዎች። እሱን ተከትለን በደንብ ምንሰራ ከሆነ ጥሩ ነው። ስናማስል ዱላው የባሊውን እታችኛውን ክፍል ሳይለቅ ነው ማዋሃድ ያለባችሁ። በአየር ላይ ሳይሆን እታች ሳይለቅ መሬቱን ማዋሃድ አለባችሁ ማለት ነው። ታዲያ ስራችንን አሁን ጨርሰናል። በመጨረሻም እንዲ ላስቲክ አድርገን ወይም ደግሞ ክዳን ያለው ቢሆን ይመረጣል እንዳይተነፍስ ከሁለት እስከ 3 ቀን እንዲከድነ ነው እንተዋዋለን ማለት ነው። ከድነን እንተዋለን ንፋስ ሳይገባበት ማለት ነው። ስለዚህ ከ2 እስከ 3 ቀን እንተዋለን። ከ3 ቀን በኋላ ይዘቅጣል። አሁን ያየነው ነጭ ነገር ቀርቶ ፒውር ውሃማ ሆኖ እናገኘዋለን ማለት ነው። ስለዚህ ከ3 ቀን በኋላ ቀስ ብለን ላይ ቀረሩን እያቀረርን ወደ ንጹህ ዕቃ መቅዳት ይቻላል ማለት ነው። ከደፈረሰ ያለ ጥንቃቄ ከቀዳን እንደምታዩት ነጣ የማለት ባህሪ ያለው ማለት ነው። ቀስ ብለን ግን ከላይ ያለውን በጆክ ከቀዳን ልክ እንዲ ፒውር ንጹህ ሆኖ ይታያል ማለት ነው። ከዚህ በበለጠ ደግሞ የተሻለ በረኪና የተሻሉ ፎርሙላዎች የሳሙናም ቢሆን አሉ ማለት ነው። ስልጠናም ከፈለጋችሁ በሰርቲፊኬትም ይሄ የዲቶል ስልጠናም የበረኪና የተሻሉ ፎርሙላዎች ስላሉ በዚህ ስልክ ደውላችሁ ማናገር ትችላላችሁ፣ ወይም በቴሌግራም መልእክት ማስቀመጥ ትችላላችሁ። በሌላ እስከነገናኝ ለዛሬ ይብቃን። ሰላም ዋሉ።